ለምሳሌ አንድ አረፍተ ነገር ምን ሊኖረው ይገባል? verb. what is the verb here? wonderful. ስለዚህ ኢት የምትለውን verb በአረፍተ ነገር ውስጥ አስገብተን መጠቀም ብንፈልግ ብቻዋን በኮማንድ ሴንቴንስ መጀመሪያ ሳብራራ ምሳሌ እንደሰጧችሁ ኢት ካልኩኝ there is something that can be eaten ማለት ነው። የሚበላ ነገር አለ፣ ልትበሉ ነው። ትእዛዛዊ አረፍተ ነገር ሲሆን በመደበኛ አረፍተ ነገር በዲክላሬቲቭ ሴንቴንስ ቢሆን በእንደዚህ አይነት ልማድን ወይም የአንድን ሰው ተፈጥሯዊ ባህሪ ይህን ነገር የማድረግ ተፈጥሯዊ ባህሪ መግለጽ ብንፈልግ he eats food እሱ ምግብ ይበላል as a habit. yeah it's a kind of habitual action or part of a human habit. ሰው ሁልጊዜ ሊያደርገው የሚችል ልማድ ወይም የዕለት ከዕለት ተግባር አድርገን ስንገልጽ በዚህ ፎርም ነው የምንገልጸው። እሱ ምግብ ይበላል። በዚህ ጊዜ አሁን ቨርብ ቴንሱን ማወቅ ነው የፈለግነው። ሁልጊዜ አንድ አረፍተ ነገር ቨርብ ቴንስ ሊኖረው ይገባል። ይሄ አረፍተ ነገር ቴንሱ ምንድን ነው የሚለውን ጊዜ ገላጭ ቃል ሳይሰጠን ካልተረዳ ነው ቨርብ ቴንስ አንደርስታንድ አላደረግንም ማለት ነው። ስለዚህ ቴንሱ ምንድን ነው የዚህ አረፍተ ነገር? እንዴት አወቅ? ሀብቴ የሚለው ምን ነገረ? ምን ነገረ? ሀቢት እንደሆነና ሁልጊዜ እየቀጠለ ያለ ከሆነ አት ፕሬዘንት ታይም የሚገለጽ መሆኑን የነገረን ቨርቡ ነው ማለት ነው። ስለዚህ ቴንስ ማለት ወይም ቨርብ ቴንስ ማለት ጊዜ ገላጭ ቃል ሳይሰጠን ቨርቡን ብቻ በመረዳት ያ በአረፍተ ነገር ውስጥ የተገለጸው ድርጊት ወይም ግሱ የሚገልጽልን ተግባር ወይም ሁኔታ መቼ ተከናወነ የሚለውን ማወቅ መቻል ነው። ስለዚህ እያንዳንዱ አረፍተ ነገር ቨርብ ቴንስ አለው ማለት ነው።